እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። ለካ መኖር ከሞት በላይ ያስፈራል። የጽሁፍ ሀሳብ አሁን አይደለም የመጣልኝ። ድሮ ልጆች ሆነን ቤተሰብ እንድንማር በጣም ወደ ትምህርት ላይ ብቻ ፎከስ እንድናደርግ ሲፈልጉ አንድ እንደ ማስፈራሪያ የሚጠቀሟት ቃል አለች። አርፋ ትማርና በኋላ ሄደ ትቆፍራለህ ወዛው ናዳ ይበልሃል የሚል ማስፈራሪያ ቃል ይጠቀማሉ። እሱን ስሰማ ሁሌ አይምሮ ውስጥ የሚቀር ነገር ነበረ። ቆይ የተናደባቸው ሰዎች ምንድነው የሚሆኑት? ለምሳሌ በህይወት ቢኖርስ? ሀሳብ ያደገ መጣ። የፊልም ስራ ውስጥ ስገባ የምሰራው የፊልም ሀሳብ ሆኖ አገኘሁት ማለት ነው። ውስጥ የተጸነሰ ጊዜው ሆነና ተጻፈ፣ ተሰራ ማለት ነው።
ሀሳብ አሁን አይደለም የመጣልኝ። ድሮ ልጆች ሆነ ቤተሰብ እንድንማር በጣም ወደ ትምህርት ላይ ብቻ ፎከስ እንድናደርግ ሲፈልጉ አንድ እንደ ማስፈራሪያ የሚጠቀሟት ቃል አለች። አርፋ ምን ለሆነልሽ ስራ የመንገዴ ሆኗል በደጅሽ እኔስ መሞቴ ነው ታኒኬ በገመድ እኔስ መሞቴ ነው ታኒኬ በገመድ አትማርና በኋላ ሄደህ ትቆፍራለህ ወዛው ናዳ ይበልሃል የሚል ማስፈራሪያ ቃል ይጠቀማሉ። እሱን ስሰማ ሁሌ አይምሮ ውስጥ የሚቀር ነገር ነበረ። ቆይ የተናደባቸው ሰዎች ምንድነው የሚሆኑት? ለምሳሌ በህይወት ቢኖርስ? የሀሳብ ያደገ መጣ። የፊልም ስራ ውስጥ ስገባ የምሰራው የፊልም ሀሳብ ሆኖ አገኘሁት ማለት ነው። ውስጥ የተጸነሰ ጊዜው ሆነና ተጻፈ፣ ተሰራ ማለት ነው። ዳገት እንዴት ነው? በህይወቴ እንደዚህ አይነት ዳገት ብትሻላት ስማ ይቀጣል ነው ታውቃለህ። ግን አይመስልም። አዎ ግን ቀጥ ያለ ነው። ዳገቱ እንዴት ነው? ጠይቄው የዳገቱ ሪዛልት ነው። ደስ ይላል። ቆንጆ ነው። ደስ የሚል ስቃይና ትግል ይባላል። ይሄና በጣም ቆንጆ ነው። ዳገቱ ወጣን። አሁንም ገና እንወጣለን። በሷል በጣም አሪፍ ነበር። አንዴ ኤላ እዛ ተራራ ላይ ቆሙ ሰዎች ገብቱባል።
አልፈራህም? አይ እኔ ማፈር ይቻላል። በሽታ ብቻ ነው። ዛሬ ላስት ዴይ የመጨረሻ ቀን ፊልሙ 80% የሚያልቅበት ቀን ነው እና ደግሞ ያው ውሃውም እየገባ ነው። ይሄንን ውሃ ለማግኘት 3 ቀን ፈጅቶብናል በልመና። አዎ የውሃ ቦቴ ያጠር በጣም ነበር የተቸገርነው። አሁን ዛሬ ደስ ይላል። አዎ እግዚአብሔር ይመስገን። አዎ የሚደገም ሲል ነው። ምክንያቱም ጉድጓዱ አልሞላ ብሎ አሁን የእግዚአብሔር ረድቶን እንግዲህ በተፈጥሮ ዝናብ ዘንቦ ሞልቷል እና የሚደገም ሲል ነው። ሙሉ አልከፈሉም እንዴ? አለፈና አንዱ ስብዓት ደስ ምን ያገኝ አንተው ግን ይርኩ ነው። እሷን ተሐከም ጂ አክዋሪ ነን። የዛሬ ቻሌንጅ ውሃው ነው። ውሃውና ቅዝቃዜ ብርዱ በጣም ከባድ ነው። ብርዱ ከባለፈውም ይብሳል። አዎ ከባለፈውም ይበቃል። አይ ቲንክ የባለፈው ትንሽ ይሞቃል ነበር። አዎ መሰለኝ እንደዚህ አልሆንኩም ነበር። ይሄ ግን ባለፈው ውሃው ስላልሞላ እንደምንፈልገው አሰራንም ነበር። አሁን ግን ያው ዝናቡ አግዞን ሞልቶ በደንብ የምንፈልገው ልክ እንደተጻፈውን የሰራ ነውና ደስ ይላል። ይሄው እግዚአብሔር ይመስገን። በጣም ቀዝቃዛ ውሃ ነው። የዝናብ እርሶ እዚህ ውስጥ ለአንድ ሰዓት ተኩል ምናምን ነበር ካሜራማኑ የሆነ ታይም ነው፣ ግን በቃ ስራ ነው። ደስ ይላል በጣም። በዚህ አጋጣሚ አክባሪያቸው ነኝ። እኛ ከውጭ በሞኒተር ቢሆን የምንከታተለው ለአንድ ሰዓት ምናምን ያክል ውስጥ ነበሩ። ሶ ምስጋና ይድረሳቸው በዚህ አጋጣሚ። ኢንዲንግ ያስጨነቀኝ ነበር። ስንታየው ማለት ወሳኝ የማሳው ባለቤት እሱ ነው። እሱ የተባበረን እንግዲህ በጣም አክባሪያችን ነው። የዚህ ፊልም የጀርባ አጥንት ማለት ስንታየው ነው። ቪቫ ስንታየው፣ ቪቫ ቪቫ። አሁን ቻው በማለት ትተባበረኛለህ። እናቴ ሴተኛ አዳሪ ነበረች። የ6 ዓመት ልጅ እያለሁ ተለየች። እንዴትና ማን እንዳሳደገኝ ሳላቅ ነው እዚህ የደረስኩት። ወርቅ አግኝቼ እናቴ በተዋረደችበት ማህበረሰብ ውስጥ ንጉስ መሆን መንገስ ነበር የምፈልገው። እኛ ሀገር ውስጥ ነው ያለው ዶሎቪያ ከብዙ በጥቂቱ ሁለት ዋና መልእክቶችን አስረግጦ ይነግረናል። የመጀመሪያው በህይወት ጎዳና ስንጓዝ በምንም አይነት መንገድ ተስፋ መቁረጥ እንደሌለብን በደንብ በድርጊት ያሳያል እና ሁለተኛው ደግሞ ሰው ልጅ ምን ቢደላው ወይም ደግሞ ምን ቢርበው እንጀራ በወጥ እንጂ እንጀራ በወርቅ አይበላም የሚለውን አባባል በደንብ አድርጎ ይነግረናል።